ታላበት ነገር አንድ ስቴፕ አያስኬደንም ባይሪ ስለዚህ ኑሯችንን በመከባበር ላይ የተመሰረተ እናርግ በመነጋገር ላይ እባካችሁ እናንተ አክቲቪስቶች ደግሞ ተብዮቹ አረ እባካችሁ እግዚአብሔርን ፍሩ አትበጥብጡ በቃ የሁሉ ጊዜ መልእክቴ ነው አትበጥብጡ አመሳችሁን በላችሁን አባላችሁን ማታውቁትን ታሪክ አትፈትፍቱ ስታነቡ ደግሞ የእናንተን ብቻ ታሪክ አታንብቡ ሁሉንም አገናዝቡ ሁሉም የጻፈውን ታሪክ ይው ፈረንጆቹ የጻፉትን ይው ሌሎቹም የጻፉትን ይው አንብቡና አገናዝቡ ያ ዕውቀት ደግሞ ለራሳችሁ ያን ዕውቀት ይዛችሁ ወጣችሁ ግን ሰውን ፖይዝን ለማድረግ መሞከር ሰውን ለማስከፋት ሰውን ለመጫን በእንቅርት ላይ ጆሮ ደግፍ ለመሆን ነው የእናንተ መማር it doesn't give sense ገባች እና እባካችሁ እንደዚህ አይነት አይን ከዚህ አጀንዳ ውጡ አሁን ስለ አጼ ሚኒሊክ ስለ ኃይለ ሥላሴ ስለ ምናምን ምናወራበት ጊዜ አይደለም this is not the time የሚያባሉንን አርስቶች ብቻ እንመርጣለን የሚያናክሱንን አርስቶች ብቻ መምረጥ ሰው እንዴት ቁጭ ብሎ ከጠዋት ተነሳ ማታ ምንባላበትን አንተን ሐሳብ ያመጣል ምን ያደርግልናል ለምን ባለው ወቅታዊ ሁኔታ ላይ የሚያግባቡን ነገሮች አናወራ ምን አገባን 300 400 ታሪክ ስላለ እስቲ ማን ነው ይሄ ጣሃ ሁሴን የሚባል የሆነ ምናምን ሁሴን እስቲ ንገሩት ይሄ ቆርቆሮ ራስ እዚህ 100 ደግሞ ይሳደባል እንከባበር ኢትዮጵያውያን ኤርትራውያን ተከባብረን እንኑር ያለንን ችግር አንድ ላይ እንፍታው ዝም ብለን በቃ ተጥደን 100 200 አመት ታሪክ 9 ወር ባልሞላ ጊዜው 30 40 አይዲያ ይዘን የተነሳን ሰዎች ምንድነው ጉዳችን መቼ ነው የሚያልቀው ነው እርስ በርስ መባላት ገባች እርስ በርስ መባላት መናከስ every day አዳዲስ ቶፒክ ይዞ መውጣት የሚያጣላንን አርስት ብቻ ይዘን ለምን እንወጣለን ገባች ስለዚህ ጋይስ እኔ ለኔ ስላለፉት መሪዎች ያለኝ አመለካከት all the way ስመጣ ከሚኒሊክ ዘምሬ ከዛ አይ ቲንክ ልጅ ኢያሱ ጣይቱ ምናምን ይመስለኛል ኃይለ ሥላሴ ከዛ ደርግ መጣ ከዛ ወያኔ መጣ ኢህአዴግ ሆኑ ስልጣን ላይ ወጡ ከዛ በኋላ ደግሞ አሁን ያለንበት ደርሰናል እያንዳንዱ ታሪክ ጥሩም መጥፎም ጎን አለው ምክንያቱም የሰው ልጅ ጥሩም ይሰራል መጥፎም ይሰራል ሰው ነው ማይሳሳት የለም ፍጹም የሆነ መሪ አያጋጥመን ገባች ሁሉም ጥሩ በሰራው መልኩ አክብረ ነው መጥፎ በሰራው አኩርፈን ኩርፊያችን የራሳ ኩርፊያ የግላችሁ ነው ባይዘው የኔን ኩርፊያ ተሸከምልኝ ብሎ ታሪክ የለም ኩርፊያ የግል ነው ማኩረፍ በግል ይቻላል በአገር ደረጃ ግን ተሸከሙልኝ ማለት አይቻልም ገባች ያለፈው ታሪክ ነው መንግስቱ ኃይለማርያም የተወለደበት ሀገር ላይ ተነስተው አውልትሩልኝ ቢል እዛ አካባቢ ያሉ ሰው ቢሰሩ ዲሞክራሲ let them do it ነገ መለስ ዜናዊን ሐውልት ትግራይ ላይ ይሰራ ልትከለክሉ ነው it's the same thing እኮ አሁን እዚህ ያልኩ ያለው ኃይለ ሥላሴ ሐውልት አዲስ አበባ ላይ መሰራት አለበት አይደለም ለኔ አይዲያው ከበስተጀርባው ምንድነው ማን ነው ያለው ነው አፍሪካ ዩኒየን ነው እዛ የተሰሩበት ቦታ እሳቸው ነው የመሰረቱት አፍሪካ ዩኒየንን ስለዚህ እሳቸው ያሉበት ቦታ ላይ ተደረገው ስለዚህ ብዙም ሊያጣላን አይገባም ብዙ ሊያጋጨን አይገባም ገባች ስለዚህ ምንድነው ችግሩ ነው እንዴት ሆነ ነው መግባባት የምንችለው ወዴት ነው የምንጓዘው ሲሳይው ለመሸፈን ለሞከር ገባችሁ አይደል ስለዚህ ታሪካችን ይሄ ነው አክቲቪስቶቻችን እንደምታውቁት ነው ያው ከኑሮ ሁኔታ መተዳደሪያው ነው ቢዝነስ ይዘውታል ግን ተማርን የምትሉት ሰዎች ምን ረመታባሉ ምን አገባኝ ስላለፈው ታሪክ ምን ላርገው ያለፈውን ታሪክ ምን አረገልኝ ገባች በዚህ በእድሜ የምፈልገው ህዝቡ ተስማምቶ እንዲኖር ነው ተከባብሮ ተነጋግሮ የአዲስ አበባ ጉዳይ ነው የአዲስ አበባን ጉዳይ አዲስ አበባ ህዝብና በአቅራቢያው ያለው ክልል ቁጭ ብሎ የማያጋጫችሁን ነገር መነጋገር በጥቅም ከሆነ ይሄ ጥቅም ይገባኛል ቁጭ ብላችሁ በመነጋገር መፍታት ነው በትምክህት የሚሆን ነገር የለም ሌላው ሁሉ በእንደዚህ አይነት መነጋገር ነው እንጂ በእንደ ውሻ ዳር እንደ ጎረቤት ውሻ ግራና ቀኝ እንዲመሰዳደር መመላለሱ ምንድነው ውካታ የምትፈጥሩት አገራችን ኢትዮጵያን እግዚአብሔር ይባርክልን ኤርትራን እግዚአብሔር ይባርክ ሰላም ያርገን እግዚአብሔር ከሁላችን ጋር ይሁን በ300 አመት ታሪክ አንጣላ በሰሞኑኑ ክስተት ይሻላል በዚህ 9 ወር ስለተከሰተው ነገር እያወራን እንነጋገር ስላለፈው ታሪክ ይቅልብን እብደቱ ይቅር እወዳችኋለሁ ኢትዮጵያውያን ኤርትራውያን ወንድሞቼ እግዚአብሔር ሰላምን ያወርድልን ለሁላችንም መስማማትን መከባበር ገባች እባካችሁ ስለ እግዚአብሔር ይጃችኋለሁ የኦሮሞ ልጆች አረባካችሁ በቃ የአማራ ልጆች ተረጋጉ ምንድነው ጉዱ
ኢትስ ኦል ጉድ እኮ ምንም የሚመጣብን ታሪክ የለም። ገባችሁ? አንዱ ለአንዱ ጀግና ነው፣ ለአንዱ አይደለም። ይሄ ራይት ነው፣ ይሄ ዲሞክራሲ ነው። ቶለሬት እንደራረግ፣ ቶለሬት ተደራረጉ፣ አትሰዳደቡ። በቃ ስታፕ ኢት። ወደ ብሔሩ አትሂዱ፣ አስፈላጊ አይደለም፣ የትም አያደርስንም። አንዲት እኮ ክፍተት ናት የምትጠብቀን፣ አንዲት። ያቺ ክፍተት ምንድን ናት? ጦርነት እኮ ነው። ዛሬ እኮ ኢትዮጵያ ውስጥ ጦርነት የማይችል የለም፣ ለጦርነት ያልተዘጋጀ የለም። ተንዋት ምን አቺቭ ለማድረግ ነው? ምንድነው አቺቭ የምናደርገው? ምን ለማግኘት ነው? የትኛውን ከተማ ልንመሰርት ነው? የትኛውን ኢምፓየር ልንመሰርት ነው? ጦርነት ካነሳን ተያይዘን ነው የምናልቀው፣ በተለይ አሁን። ስለዚህ ፈሪ እንሁን፣ ፈሪ ለልጆቻችን፣ ፈሪ ለሚቀጥለው ትውልድ። ሰልፊሽ አንሁን ማለት ነው። ሰልፊሽ ነን፣ በትምክህት ተሞልተን ውስጣችን እኔ ከሞትኩ ሰርዶ አይብቀን አይነት ጉዞ እየተጓዝን ነው። ያቺን ሀገር ድራሿ እናጠፋለን። በተለይ ደግሞ የሚያቃጥሉት ስደት ላይ ያሉት ልጆቻቸው አሪፍ ትምህርት ቤት ይማራሉ፣ በዌልፌሩ በምኑ ጠግበው የሚኖሩ ናቸው። ሁሉ ነገራቸው የተመቻቸ ነው። እዚህ ሆነው ማቃጠር ማባላት ልማዳቸው። አይደንቲቲ ክራይስ ብያለሁ መጀመሪያ ላይ። አክቲቪስቶቻችን አይደንቲቲ ክራይስ አለባቸው። እውነቴን ነው የምላችሁ። ዳሴት እኔ ስናገር አክቲቪስቶቻችንን አክቲቪስቶቹን ብቻ ነው የምናገረው። ከብሔር ጋር የሚያያይዝ ነገር አልተናገርም። ትዊስት አታድርጉ። የማንንም ብሔር ወክዬ አልናገርም። ማንም የተገፋውን ሳይ በዛ ሳይሮኝ እናገራለሁ። አድርባይ አይደለሁም። ማንንም አልደግፍም። የማንም ደጋፊ አይደለሁም። እኔ ለማንም አልደግፍም። ማንንም ለውጥ ፈልጋለሁ፣ ሰላም ፈልጋለሁ። ዳሴት ከዛ ያለፈ ዥዌ ሰውን ማምለክ፣ ሰውን መከተል፣ እንደዚህ አይነት አይዲዮሎጂ ለኔ አይገባኝ። ገባችኋል? ስለዚህ ወዳችኋለሁ። በጣም ነው የምወዳችሁ ኢትዮጵያውያን፣ ኤርትራውያን። እግዚአብሔር ሰላም ያርጋችሁ። እባካችሁ አትሰዳደቡ። የኦሮሞ ልጆች እስቲ እርጋታ። ጸጥ ብላችሁ ነበር ሮቦ አክቲቪስቶች። አሁን እልህ ውስጥ መገባት ተጀመረ። የአማራ ልጆች ተረጋጉ። ትግራይ እንኳን ችግር የለም ችግር ምንም እየበጠበጡ አይደለም እነሱ። ችግር ያለው አሁን በአማራና በኦሮሞ በኩል ነው። ስለዚህ ባካችሁ ግጭታችሁን አቁሙት። ተነጋገሩ፣ ተደማመጡ፣ ተከባበሩ። በኃይለ ሥላሴ በሚኒሊክ እንዴት ሰው ይጣላል? ባለፈ ታሪክ አንዱ ለአንዱ ጀግናው ነው፣ ለአንዱ አይደለም። ባይ ዘ ወይ ኃይለ ሥላሴም ሚኒሊክም ሁሉም ንጉሳት እኮ የኢትዮጵያ ንጉስ ነው የነበሩት። ለብቻ የአማራ ወይ ደግሞ የአፋር አይደሉም የነበሩት፣ የኢትዮጵያ ንጉስ ነው የነበሩት። ስለዚህ እንደ ኢትዮጵያ ንጉስ ሆነው ስህተት ሰርተዋል። እዚህ ጋር ጥሩ ነገር ሰርተዋል። ዳሴ ስህተት ብሎ የሚያምኑበትን ቦታ ማክበር አለብን። ኖ በግድ ይሄን አልሰሩም ይሄን ተቀበል የሚባል ነገር የለም። በግድ ህፃን ልጅም እኮ አታበሉትም ምግብ። እንደዚህ አይነት ነገር የትም አያደርስንም። ምንድነው ዳሴ ስህተቶች አሉ። ያለፉት መሪዎቻችን ስህተት ሰርተዋል፣ እውነት ሰርተዋል። የምን መደባበስ ነው? የምን መደባበስ ነው? የምን እሽሩሩ ማለት ነው? ሚኒሊክ ጥሩ ነገር ሰርተዋል ላይ አዎ፣ መጥፎ ነገር ሰርተዋል ላይ አዎ፣ ድብና አድርገው። ኃይለ ሥላሴ ጥሩ ነገር ሰርተዋል ላይ አዎ፣ መጥፎ ነገር ሰርተዋል ላይ ድብና አድርገው። ሶ ዋት? ምንድነው? ቅዱስ ነበሩ? መልአክ ነበሩ? ወደፊት አንጓዝም እንዴ? አናከብርም እንዴ? ሌላውን አይዲያ መጽሐፎቻችን 5 ናቸው። 10 በሚሆኑ ዶክተርና ፕሮፌሰር የተጻፉ 5ቱም የተለያየ አይዲያ ፓራግራፎች አንድ ሴንቴንስ ላይ ትዊስት እያደረጉ ጽፈውታል። ዳስ ሪያሊቲ። እናንተ የራሳችሁን ሪሰርች አንብቡ። አንድ መጽሐፍ ታነቡ፣ አማራው የጻፈውን አንብቡ፣ ኦሮሞ የጻፈውን አንብቡ፣ ትግሬ የጻፈውን አንብቡ፣ ፈረንጅ የጻፈውን አንብቡ። ለእናንተ ነው እውቀቱ፣ ለእኔ ልጅ አይደለም። የእኔ ልጆች ለምን ነው የሚሰቃዩት በእናንተ ጥጋብ? የእኛ ልጅ ለምን ነው የሚሰቃዩት? እናንተ ጠግባችሁ ነው። እናንተ ነገ ሀገሪቷ በአፍጢሟ በትደፋ ግዴታም የላችሁ። ምን ያገባኝ ስለ ሚኒሊክ? ምን ያገባኝ ስለ ኃይለ ሥላሴ? ጥሩ መጥፎ ሰርተው ያለፉ መሪዎች ናቸው፣ ሞተዋል። በቃ ወደፊት እንጓዝ፣ እንሰልጥን። ስልጣኔ ያስፈልገናል። አልሰለጠነም፣ ህዝቡም አልሰለጠነም። የተማርን የሚሉነውም ሰዎች የተማሩትም አልሰለጠኑም። አዎ ዩኒቨርሲቲ ገብቼ ወጥቻለሁ። ደቡብ ዩኒቨርሲቲ፣ ሐዋሳ ዩኒቨርሲቲ። ባይ ዘ ወይ በእውቀትም ደረጃ ቻሌንጅ ሊያደርጉኝ የሞከሩ አሉ። የትኛው ዩኒቨርሲቲ ገብተህ ነው? እውቀት ምንድነው? ትራክ ነው የምትነዳው? የራሴ ቢዝነስ ራን ሳረግ የነበርኩ ልጅ ነኝ፣ ተምሬያለሁ እዛ። ስለዚህ ከኔ መድን ወይ ጂጂ ሲናገሩ ነው የሚሻለው ወይ ዮኒ ማኛ ሲያወራ ነው የሚሻለው? አንዳንድ ዱቄቶች ትላልቅ ሰዎች እንደዚህ አይነት ነገር ብለው ነበር። የትምህርት ደረጃ ምንድነው? የእናንተ የትምህርት ደረጃ የት ደረሰ? ከማባላት ውጪ ቆርቆሮ ጉረኞች የት ደረሰ? የራሳችሁን ብሔር ቆጥ ላይ ከመስቀል ያለፈ ፖለቲካ የት አሳያችሁ? ጥጋብ ነው፣ ትምክህት ነው ያየነው ከእናንተ። አገሪቷን ስታምሱ እንጂ ስትገነቡ አላየንም። ተንኮል ስትነዙ እንጂ ሰላም ስታመጡ አላየንም። ቦይ ቆፍራችሁ የምንቀበርበትን ጉድጓድ ስትቆፍሩ እንጂ ስታነሱን አላየንም። ስታስለቅሱን እንጂ እንባችንን ስታብሱ አላየንም። የእናንተ ትምህርት ገደል ይግባ፣ ገደል ይግባ። እናንተ ያላችሁ አባቶቻችን እናቶቻችን እየሄዱ ያስታርቃሉ። አባገዳዎቹ ምኖቹ እየተነሱ
እናንተ ያላችሁ ጉረኞች ናቸው የእናንተ ታሪክ የእናንተ ማንነት የእናንተ ትግል ገደል እየከተተ ነው ስለዚህ እንደ ህዝብ እንዋደድ ነው ማለት አታውሩ ስላለፈ ታሪክ ምንም አያረግልን ገባች አታውሩ አንሰማ ምንም ነገር እኛ ያለፈ ታሪክ ምንም አያረግልን ተከባብረን ተዋደን መሄድ ነው ገባች ስለዚህ ይሄን ይመስላል ያለኝ አርስ መልካም ጊዜ መልካም ቀን ይሁንላችሁ ታሪኬ ጨርሻለሁ ወዳችኋለሁ ሰላም ለኤርትራ ህዝብ ሰላም ለኢትዮጵያ ህዝብ እመኛለሁ ሁሌም መልካም ቀን